አንተ ኩክኛም አቤት አባይ። እስኪ ጸጉረን አንዳንዴ ወደ ግራ ጠቅልለው ሁሌ ወደ ቀኝ። ኧረ አባይ ዛሬ እስካከደረ የፈተና ውጤት ተነገራችሁ? ያው ነግሬሃለሁ፣ ወሪታ እንዳይሆን አስነጥሳለሁ። እስኪ በል ንገረኝ። ፊዚክስ 10 ነው ያመጣው። እንዲህ ነው እንጂ ኤነርጂ ከ10 10። ኧረ ከ50 የፈጣሪ ያለ ከ50 10። እንዴት በሳተ ነበር እንዴ ፈተናው? አይደለም በመለሰ ነው። ኧረ ይድፋህ። ያቶ ወጋለ ልጅ አይተኸዋል? ፊዚክስ እንደ ውሃ የጠጣው እንደው አፍሪካ ዳንደ የኔ አንድ ያስፖርሽኩት 9 እኮ ነው ያመጣው። 9? ኧረ በልታው የለ እንዴ ወይ? እና ለምን ታዲያ አንዳንዴ ይሄድ ካታስጠናውም በል። እስኪ አስቤያለሁ አልመቻችልኝ ቢሉ እኮ ታው እንጂ አክሰባል ሁይኩት ግም ለግም አለ ሰውየው። አዚ እውቀት የለህም እንጂ እኮ ሞራልህ ደስ ይለኛል። እሺ እንግሊዘኛስ? እንግሊዝ 14። ኧረ መድኃኒዓለም 14። ሁሉም ውጤት 10 ቤት ነው እንዴ? የከበደ ሰማራ እኮ ከአስራዎች እንደ አለኝ ባዮሎጂ 20 ነው ያመጣው። ጎሽ ይሻላል። ከመቶ ማን አፈሪ አምላ ማነሽ አስካለሽ ብረምጣዱና ከቢሊያ አባይ ምን ልታረጊኝ ሆሮን ከረምኩት እንደንተየ እንዲሆነ ወደ 12ኛ አርከን አይዞ ገና እኔ አንተለጥላለሁ። አሁን አንተ ነህ የብሬን ፈተና የምታልፈው። ለመሆኑ ደረጃህ ስንት ሆነ? 45ኛ። እግዚኦ ምን አለ ውጤቱን 45 ብታመጣ። ስንት ናቸው አጠቃላይ? አጠቃላይ 46 ነው። ተመስገን ቢያንስ አንድ ተማሪ ይበልጣል። ኧረ እባክህ ነባሮ ነው አንተ ተተን ኧረ ነደድኩ ወገን ሳካደ ጋር ጠሩልኝ። አስተማሪያችን ኤአይ ከሰው እውቀት በላይ ስለሄደ በጂኒየስ ኑ ብትማር መቀየር ትችላለህ ብሎኛል። ምንድነው ደግሞ እሱ? ጂኒየስ ኑ ኢንፍራ ፕሮቶኮል በሚባል ኢትዮጵያዊ ድርጅት የተሰራ ሲሆን የቤት ስራ ለመስራት ረዳት የሚሆነኝ እና ለፈተና የሚያዘጋጀኝ ኤአይ ዌብሳይት ነው። ሌጋሲ ቢልደርስ ሽልማት ውስጥ እጩ ሆኖ በአሁኑ ጊዜ እስከ የካቲት 17 በመመረጥ ላይ ይገኛል። በዚህ ዌብሳይት ወይም ባዮ ባለው ሊንክ ቮት በማድረግ የሀገራችን እድገት ለሚያመጣው ሀገር በቀል ድርጅት አስተዋጽኦ እናድርግ።